አሰላሙ አለይኩም ረህመቱላሂ ወበረካቱ። የዩቲዩብ ቻናል ተከታታይ ሰዎች እንደምናላችሁ ሰላም ናችሁ ወይ? ዛሬ ለአንዳንድ ልጆች በውስጥ መታችሁ የጠየቃችሁም የደወላችሁም ስላላችሁ ኮሜንት ላይ የጻፋችሁ ልመልስላችሁ ማለት ነው። ባለፈ በሰራሁት ቪዲዮ ስለ ኢቃማ ነግሬያችሁ ነበር እና አንዳንዳችሁ እኔ አገር ሄጄ ከመጣሁ 2 ዓመት ተቀምጬ ኢትዮጵያ ከዛ ሳኡዲ ከመጣሁ 12 ዓመቴ ነው። ያንን ቀራማ ኢትዮጵያ ያለሁበትን እከፍላለሁ እንዴ የሚል ጥያቄ ነው። በነገራችን ላይ እዚህ ጋር ብዙ አስተያየት የምትሰጣሉ የሚሰጡ ልጆች ማለት ነው። ኢቃማ ይሄን ያክል ዓመት ተቀምጣችሁ ልጅ ታሰራላችሁ፣ ሰላም ኑሯችሁ የለው እስከዛሬ ድረስ አታሰሩ እያላችሁ አንዳንድ ልጆች እናሰራ አናሰራ እያሉ ይወዛገባሉ ማለት ነው። ስለዚህ ኢቃማ ባይኖረን ነው ፖሊስ ሲመጣ ጭንቅ፣ በዛ ላይ ስራ የለ። አንዳንድ አረቦች ጋር ስንሄድ ኢቃማ አለሽ እያሉ ይጠይቃሉ። ሁለተኛ አገር ሂዶ የመመለስ እድል የለም። ለማንኛውም ህጋዊ መሆን ለሰው ልጅ ክፉም ደግም አለ። ስለዚህ ኢቃማ ማውጣት ለቻላችሁ አቅሙ ያላችሁ ልጆች አውጡ ማለት ነው። እና ዋናው ደግሞ የምትሰሩበት ሰዎች ደህና ሰው ከሆኑ እነሱ ጋር ሆናችሁ አውጥታችሁ መስራት ትችላላችሁ ማለት ነው። ምክንያቱም በውጭ ስራም ስለሌለ እና ዛሬ ጥያቄ ይዤላችሁ የመጣሁት ለጠየቃችሁኝ መልስ ልሰጣችሁ ነው ማለት ነው። እዛ አንዲታችን ጠይቃለች። እኔ ገና በኦንላይን ሊጀምር ነው እና አብሽር ክፈች ብለውኛል። የ9 ዓመት ቀራማ አለብኝ። የ9 ዓመት ቀራማ ማለት የ10 ዓመት 6000 ነው። የ12 ዓመት 7200 ብር ነው። ስለዚህ የ9 ዓመት 5600 ቅጣት 6600 ይወጣልሻል ማለት ነው። እና ከሁሉም ይቅደም የኢቃማ ቁጥራችሁና የፓስፖርት ቁጥራችሁ። ከዛ የኢቃማ ቁጥራችሁንና ስልክ ቁጥር ይዛችሁ ምንድነው እብሽር ማውጣት አለባችሁ። መጀመሪያ እብሽር በእብሽራችሁ ስለሆነ የሚሰራው ማለት ነው። ሁለተኛው ደግሞ ሌላ ጥያቄ፣ እባክሽ እህቴ ተባበሪኝ፣ የግራ እጄ ጥፍሬ ስር ሲደርስ አሻሬ እምቢ አለኝ። 3 ሞከርኩኝ። ምንድን ነው መፍትሄው? እባክሽ ነምቶ። በነገራችን ላይ እዛ ሀገር የምንኖር ልጆች እጃችን ክሎሬክስ ስለበላ ይሁን አላቅም። እኔ 2 ቀን ሄጄ ነው አሻራ የተቀበለኝ ማለት ነው። አንድ ቀን ሙሉ 6 7 ቦታ ሞክሬያለሁኝ። ከዛ በሁለተኛው መቅረብ ላይ ደግሞ ሄርኩኝ። እንደዚሁ እኔም እንደዚሁ እዚህ ጋር ጥፍሬ ጋር እዚህ ጋር ሲደርስ ፈሸል ይላል። ስለዚህ ማድረግ ያለባችሁ እንዲሁ በሽቶ እጃችሁን በደንብ አርጋችሁ ግራ እጃችሁንም ቀኝ እጃችሁንም አርጋችሁ በሽቶ ሹት። ከዛ ይወጣላችኋል ማለት ነው አሻራው። 1 2 ሞክራችሁ ባይወጣ ችግር የለውም፣ ደጋግማችሁ ሞክሩ። የኔም በቃ ይወጣልኝ ብዬ ጨንቆኝ እንደገና መጨረሻ ላይ ሽቶ አርጌ ነው አሻራ ይወጣልኝ። ሌላ ምን ይላል? እኔ ጥያቄ ልጠይቅሽ። እኔ በፊት ፕሪንት ስቤ ፓስፖርቴ ጠፍቶብኝ ነው ብዬ ያው አዲስ ፓስፖርት አወጣሁ። ኢቃማ ላወጣ ብል ይሰራል ወይ? አዲሱ ፓስፖርት ዓመተ ምህረቱ ያላለቀ ፓስፖርት አዲስም ሆነ አሮጌም ሆነ ዓመተ ምህረቱ ካላለቀ ይሰራል ማለት ነው። ተጠቀሙበት። ሌላው ደግሞ እኔ ሀገር ገብቼ 2 ዓመት መቀመጥ እፈልጋለሁ፣ ይቻላል? ኢቃማ ባሰራ ቶሎ ለመመለስ አልፈልግም። የ2 ዓመት ካሳደሽው፣ እኔ እንግዲህ 2 ዓመት የተቀመጠ አላቅም። ኢቃማ አሰርቶ ኢትዮጵያ 2 ዓመት የተቀመጠ ሰው አላቅም። 6 ወር የሚቀመጥ ሰው አውቃለሁኝ። እኔ እንጃ ወላሂ፣ ግን 2 ዓመት ይቀመጥ አይመስለኝም። ምክንያቱም እስካሁን አልሰማሁም። 6 ወር ወይ 5 ወር 7 ወር ይቻላል። ምክንያቱም ለ2 ዓመት ከታደሰ 1 ዓመት ልትቀመጭ ትችይ እንደው አላውቅም። ግን 6 ወር 7 ወር እስከ 8 ወር ድረስ እንደሚቀመጡ አውቃለሁ። የ2 ዓመት ግን ወላሁ እኔ እንጃ ወላሁ አለም። ሌላው ምን ይላል? እስኪ የፓስፖርት ኮፒ ያወጣችሁ ንገሪ፣ በታማኝነት የሚያወጣ ካለ ተባበሩ ነው የሚለው። የፓስፖርት ኮፒ የኢቃማ ቁጥሩ ካለሽ የፓስፖርት ቁጥር ይወጣል በኢቃማ ቁጥር። ካለለሽ ደግሞ እንግዲህ ቲክታክ ላይ እያስተላለፉ ነው፣ እኛ እናወጣለን እያሉ በውስጥ ነው የተወለው። ሌላው ጥያቄ ምን ይላል? እኔ ኢቃማ ቁጥር አለኝ፣ ተመጣሁ 12 ዓመቴ ነው። 3 ዓመት ሰርቼ
ኢትዮጵያ ሄድኩኝ ከዛ ጠፋው የሁሉም ነው የምከፍለው ወይስ መልሽልኝ ይላል። ኢትዮጵያ ሄደሽ ከመጣሽ ሰዓት ጀምሮ ከአረቦችሽ ጋር የወጣሽበት ነው። አሁን ለምሳሌ ሳውዲ እየሰራሽ እያለ ከአረቦቹ ጋር የወጣሽበት ሰዓት ያን ነው እንጂ የሚታሰበው ኢትዮጵያ ሄደሽ 3 ዓመት የሰራሽበት አይታሰብም። ግን ከአረቦቹ ጋር ወጥተሽ ኢቃማው ሳይታደስ በላቅ ያረጉበት ከስንት እስከ ስንት ዓመት የሆነው እዚህ ጋር 12 ዓመት ብለሻል። እሱ ነው የ12 ዓመቱ ብቻ ነው የሚታሰብልሽ። 7200 ብር ይመጣብሻል የ12 ዓመቱ። በነገራችን ላይ በአመት 600 ብር እሰቡ። ሌላይቱ ምን ትላለኝ? ውዴ እኔ 13 ዓመቴ ነው። ኢቃማ ቁጥሬና የፓስፖርት ቁጥር አለኝ። ኢቃማሽ ካለሽ ፓስፖርቱም ካለሽ ማውጣት ነው ማለት ነው። ፕሪንት ሳቢ የኢቃማውን ቁጥርና የፓስፖርቱን ቁጥር አድርገሽ ፕሪንት ስበሽ ፓስፖርት ማውጣት። የኢቃማው ፕሪንትን ባስተሚ የኢቃማው ቁጥር ስላለ አይዲ አብሽር ብቻ ነው የምታወጪው እና ይሰራል ማለት ነው። ሌላው ምን ይላል? 12 ዓመቴ ከጠፋው ስንት ይፈጃል? የ12 ዓመት 7200 ብር ነው። የመክተብ 2000 ሪያል ትከፍላላችሁ። 9200 የመንግስቱ ማለት ነው። የአንደኛ ክፍልና ዝውውር ከሆነ 2000 ነው። የሶስተኛ ከሆነ 4000 ነው ማለት ነው። ሌላው ምንድነው? ይህ ፓስፖርት የሌላችሁ ልጆች ኢቃማ ምናምን የማታውቁ ኢትዮጵያ መታወቂያ ካላችሁ በመታወቂያ ወይም አሻራ ቦታ ሄዳችሁ አሻራ ስትሰጡ የፓስፖርት ቁጥራችሁና ኢቃማ ይወጣል። አልበለዛ እድሮ ከፊላችሁ ቁጥር ታወቃችሁ ደውላችሁ እሱ ይሰጣችኋል ማለት ነው። ዴና ሰው ከሆኑ እና የሁሉም የ12 ዓመት እንግዲህ ያው 7200 ነው ብዬሻለሁኝ። የመንግስት 2000 ሪያል የመክተብ 1000ም የሚወስድ ያለ 500ም እንግዲህ እንደ መክተቡ ነው። የከፊሉ ደግሞ ያው ስንት እንደሚወስድ ያለው አለም